ወይ በወቅቱ በነበረው ነብይ አንደበት በኩል መልእክት አስተላልፎ ማለት ነው من ذا الذي ደግሞ ያማን ነው አለ يتألى علي يتألى أي يحلف يممل علي بني لاي بني سرا قبطو يممل ألا أغفر لفلان لأكله اندم المرو بني سرا قبطو بني يمملو معنو إني أني قنال قد غفرت له يعني أكلين برقت من ريوالو أنت رقمو بني سرا قبطو بني سمله أطمرهم ستلن ينبركون وأحبطت أبلاش تشالو عملك سراهن ይላል ሱብሃንአላህ አላህ ይጠብቀን ምንድነው በሌላ ሐዲስ እንደተብራራው ሰውየው ኢባዳ ላይ በጣም ሙጅተሂድ ነው በጣም ኢባዳ ያበዛል ይሄ በአላህ ስም ይማለው ያኛው ደግሞ ሁሌ ወንጀል ላይ ያያዋል ባገኘው ቁጥር ዳዕዋ ያደርግለታል አቅሲር እባክህን ነገር ቀንስ አቁም አላህን ፍራ ይለዋል ያ ደግሞ ምን ይለዋል خليني بيني وبين ربي ይለዋል ተወኝ በኔና በጌታዬ መሃል ጣልቃ አትግባ አቡ ኢሳ አለየ ረቂባ አንተ በኔ ላይ ተቆጣጣሪ ተደርገህ ነው እንዴ ተላከው ይለዋል ይሄም ሁሌ ይመክረዋል መምከሩማ መልካም ነው ዋጅቡንም ተወጥቷል በመምከሩ ነህያኒል ሙንከር ከመጥፎ በመከልከሉ አጅርም ጭምር ያገኛል ነገር ግን አንድ ቀን በከባድ ወንጀል ላይ ሲያየው አልመለስም ስላለው ሁሌ ጨጭቆት ያቺ የመጨረሻ ንግግሩ ነች والله لا يغفر لك الله አለበክ لا يغفرك الله اللهم አንተን ከዚህ በኋላ አይምርህም አለው እዚህ ጋር ነበረ ጥፋቱ ማለት ነው የዛኔ ነው አላህ በኔ ስራ ጣልቃ ገብቶ የሚምል ማን ነው يتألى أن يحلف علي በኔ ላይ ስራው የኔ ነው መማርም ሆነ መቅጣት ማን ለምህረቴ እንደሚገባ ማን መቀጣት እንዳለበት እማውቀውም መፈርደውም እኔ ከሆንኩኝ እኔ ወህይን አውርጄ በኪታብ በኩል እከሌን ቀጣዋለሁ እከሌን ምረዋለሁ ብዬ እስካልተናገርኩ ድረስ አንተ ማን በኔ ስራ ገብታ ይሄን አይምረውም ይሄን አይቀጣውም የምትለው እንደማለት ነው ሐቂቃ ማንን ምን አገባንኛ በቁርአን ላይ በግልጽ ተነግሮን ከሆነ ፍርዓውን የጀሃነም ነው እንላለን በግልጽ ነግሮናል አቡ ለሃብ የጀሃነም ነው ማለት እንችላለን እሳት እንደሚገባ በግልጽ ተነግሮናል ስለ ጀነት የተነገረንም በግልጽ እንናገራለን ከዛ ውጭ ስላለውስ ስራን ነው እንጂ የምናስተምረው ግለሰብ ላይ መፍረድ አንችልም ይሄ ስራ ለጀነት ያበቃል በዚህ ስራ ላይ ጸንተው የሞቱ ሰዎች በአላህ ረህመት የጀነት ናቸው ይሄ ስራ ለአላህ ቁጣ ያበቃል ያለ ተውበት የሞቱ ሰዎች ይቀጣሉ ብሎ ስራን መሰረት አድርጎ አጠቃላይ ፍርድን መናገር ይቻላል ግለሰብን መሰረት አድርጎ ግን አላህና መልእክተኛው ስላልተናገሩለት ሰው እከሌን አላህ አይምረውም ወይም አይቀጣውም ብሎ መናገር በአላህ ስራ ውስጥ ገብቶ ኢልም الغይብን ተሐኩም ማድረግ ነው በምን አውቀን አይ ሰውየው ወንጀል ላይ ስላየነው ነው ከተባለ አንተ ያየኸው ወንጀሉን በቀን ሲሰራ ነው አይደል በሌሊት አልቅሶ ከሆነ ሲሄድ ምን ታውቃለህ አንተ ቀኑን ጾመህ ሰግደህ ኢባዳ አብዝተህ እሱ ደግሞ ቀኑን ሙሉ በወንጀል ተዘፍቆ ማታ ወደ ቤት ስትገባ እኔ ከሱ የተሻልኩ ነኝ ብለህ ማሰብ የለብህም እንደ ሐቂቃው ለምን ከተባለ አንተ በስራ ተመጻድቀህ በመመጻደቅህ ምክንያት አላህ ስራህን አልቀበልህም ብሎ አበላሽቶብህ ሊሆን ይችላል እሱ ደግሞ ቀኑን ሙሉ ሲዘፍቅበት የነበረው ወንጀል ለይል ተነስቶ አልቅሶ ከሆነስ ያ ረቢ ማረኝ ብሎት አላህ አምሮት ከሆነስ አናውቅም በእኛ ቁጥጥር ስራ አይደለም ያለው ስለዚህ ምንድነው መሆን ያለበት ጉዳዩን ለአላህ መስጠት ነው እንዲህ አይነት ፈተና ውስጥ እኛን እንዳይከተን አላህን መለመን አለብን እንጂ ፍርድ መስጠት የለብንም የዚህ ሰው ጥፋቱ ምን ነበር ማለት ነው አቁም ብሎ መምከሩ ሳይሆን ምህረት አታገኝም የሚለው ንግግር ነው لا يغفر الله لفلان የሚለው እከሌን አላህ አይምረው በምን አወቀ እንደማይምረው ምክንያቱም ማን ለምህረት ይገባዋል ማን ለቅጣት ይገባዋል እኛ በአላህ ስራ ጣልቃ ገብተን ፍርድ መስጠት አንችልም የራሳችንን አድራሻ መቻወቅንና እኛን እንዲምረን ይቅርታ መጠየቅ ሲገባ እነከሌን አይምራቸው የሚባል ነገር ትልቅ ጥፋት ነው ጥቅላዊ ሁክም ግን ይታወቃል ካፊሮች የጀሃነም ናቸው ምንም ጥርጥር የለውም ከነ ኩፍሩ የሞተ ሰው የአላህ ረህመት አያገኘውም በግልጽ ስለተነገረን እከሌ ግን እንዲህ ነው ብሎ ግለሰብ ላይ መፍረድ ትልቅ አደጋ ነው የመጨረሻ ሀያቱን ራሱ አናውቅ በምን ተስተካክሎለት እንደሞተ ሰንዘር ሲቀራው ተውበት አድርጎ ጀነት የሚገባ አለ ሀያቱ ተበላሽቶ ደግሞ ወደ እሳት የሚነዳም አለ ያ ስለሆነ በሰዎች ላይ መፍረድ አደጋ ነው በተለይ ሚቅዳድ ኢብኑ አልአስወድ መሰለኝ ሰሃቢዩ ረዲየላሁ ዐንሁ አንድ ጊዜ ሲናገር ምንድነው ያለው لا اقول في انسان خيرا ولا شرا حتى انظر ما يختم له ነው ያለው እኔ ስለማንም ሰው ከዚህ በኋላ ኸይርም ሆነ ሸር አልናገርም ኻቲባውን እስከመለከት ድረስ ነው ያለው يعني بعد شيء سمعته من رسول الله صلى الله عليه وسلم يا الله ملكتኛ ይሄን ሐዲስ ሲናገሩ ከሰማው በኋላ ስለ ሰዎች ጦርነትና መጥፎነት መጨረሻ ኻቲማውን ካላየው በስተቀር አልመሰክርም አሉ
وما سمعت بلو طيقوت من دن يسمعه سلو الصحابي من على سمعت رسول الله صلى الله عليه وسلم يقول يا الله ملك تنيا اندي سلو سمعه لقلب ابن آدم أشد انقلابا من القدر إذا اجتمعت غليا يا آدم لجلب بالو دست وهاو بدسو ساعت لا يتقدو وهاو كم من تكتكو يبلده يا آدم لجلب يقلبابت الله ጠዋት ከሰዓት ማታ አንድ አይነት ልብ የለውም ዛሬ ነገ ትላንት ይለያያል ትላንት ጥሩ ዛሬ መጥፎ ነገ ጥሩ ጠዋት ያመነ ማታ ይካደ የሚሆንም አለ በተለይ አኺረት ዘመን ላይ ሰውየው አማኝ ሆኖ ያመሻል ከሃዲ ሆኖ ያነጋል ወይም ደግሞ አማኝ ሆኖ ያነጋል ከሃዲ ሆኖ ያመሻል ዲኑን በዱንያ ጥቅም ይቀይራል የሰው ልብ እንዲህ ተገለባባጭ ከሆነ ስለ ሰው ምን ብዬ እናገራለሁ አለ ኻቲማውን ሳላይ ስለዚህ እኛም ማን ይማር ማን ይቀጣ አናውቅም ባይሆን አላህ እንዲምረን እንዳይቀጣን ምህረቱን ፈልገን እሱን ነው መጠየቅ ያለብን ነው አቢ ሁረይራ ረዲየላሁ ዐንሁ ስለዚህ ሰው ታዲያ መጨረሻ ላይ ምን አለ ተከለመ ቢከሊመቲን አለ ይሄ ሙጅተሂድ ኢባዳ ሲያደርግ የነበረው ሰው አንዲትን ቃል ተናገረ አው በቀት ዱንያሁ አኺረተ ዱንያውንም አኺራውንም ያበላሸችበት የሆነ ንግግር ሲሰራ የነበረውን ኢባዳ ምን አበላሸው አንድ ስራ አንዳንድ ጊዜ የምንናገረው ቃል አለ አላህን የሚያስደስት ሆኖ በጀነት ልዩ ስፍራ የሚያሰጠን እኛ ግምት ማንሰጠው በተቃራኒው አላህን የሚያስቆጣ ሆኖ እሳት ሁሉ ሊወረውረን የሚችላል አላህ ይቅር ይበለን ስለዚህ በአላህ ስራ ጣልቃ ገብተን አላህ ከሌና ይምረን ብለን በፍጹም ልንናገር አይገባም ነው መልእክቱ ቀጣዩ ሐዲስ ደግሞ የጌታችንን ረህመት የእዝነቱን ስፋትና የቅጣቱን ታላቅነት የሚገልጽ ነው ስለዚህ አላህንም ልንፈራው እንደዚሁም ረህመቱን ልንከጅል ይገባል የሚል መልእክት ነው وله إلى بدقامي لإمام مسلمين إمام مسلم بزقب الزقباء عن أبي هريرة رضي الله عنه مرفوعا كأبي هريرة رضي الله عنه تلالفوا يا الله ملك تنيا منالو لو يعلموا بيوك نورو المؤمن أمان يهون سو بيوك نورو ما عند الله زند يالون من العقوبة قطعة لونجلنيوش لحقياتنيوش يزقاجون يقطعة مثل ታላቅነቱን ቢያውቅ ኖሮ ሙእሚን ማጠሚያ አይከጅልም ነበር በጀነቲሂ የአላህን ጀነት አሐዱን አንድ ሙእሚን አይከጅልም አሉ በቃ ለቅጣት የተዘጋጀሁኝ ነኝ በማለት ተስፋ ይቆርጥ ነበር ከቅጣቱ ኃያልነት ከቅጣቱ ታላቅነት የተነሳ ያንተንስ ጀነት አገኛለሁ ብሎ በፍጹም ተስፋ ያረግም ነበር በዛው ተቃራኒ አሉ ወለው ያዕለሙ الكافሩ ከሃዲ የሆነ ሰው ደግሞ ቢያውቅ ኖሮ ما عند الله زند يالون من الرحمة إذنة لباروك الزجاجون مهرة شرنة بيرد نورو كافر انقهونو ما كانيتا تصفاي قرطم نبر من جنتي كالله جنة أحد عندم كافر تصفاي قرطم كإذنة صفات كإذنة تلقنة يتنسى منم كهادي انقابيون الله يمرن يالبلا تصفاي عرق نبر من دمنا حديث ملك تسبال بين الخوف والرجاء በፍርሃትና በተስፋ መሃል እንድንመላለስ ነው የራህመቱን የእዝነቱን የቸርነቱን ስፋት አይተን የጀነትነን ብለን ሳናውቅ ኃጢያት ላይ ተዘፍቀን ለቅጣቱ እንዳንዳረግ ልንፈራ ይገባል የቅጣቱን ታላቅነት ደግሞ አይተንና አውቀን እኔማ አልተርፍም ብለን ተስፋ እንዳንቆርጥም እዝነቱ ተነግሮናል ሁለቱም የተነገረን ለምንድነው بين الخوف والرجاء የቅጣቱን ታላቅነት ያያሰብን አላህን ልንፈራ እሱን ከማመጥ እንንቆጠብ የእዝነቱን ስፋት ደግሞ ስንረዳ ተስፋ ሳንቆርጥ ለሰራነው ኃጢያት ተውበት ያረግን ወደ አላህ እየተመለስን በእምነትና በመልካም ስራ እንድንበረታ ነው በአንድ ጎን ብቻ አንዱ ከተነገረን እንጠፋለን የተነገረን ስለ እዝነቱ ስለ ምህረቱ ብቻ ከሆነ ስለ ቅጣቱ ስለማንረዳ ህጉን ልናቀለው እንችላለን ኃጢያት ላይ ልንዘፈቅ እንችላለን ወይ ደግሞ ተነግሮን የነበረው ስለ ቅጣቱ ብቻ ቢሆን ኖሮስ ታዲያ ማን ይድናል ብለን ተስፋ እንቆርጥና በኃጢያት ባህር ሁሉ እንዋኝ ነበር ግን አሁን ምን ተነገረን የቅጣቱን ታላቅነት የእዝነቱን ስፋት ሲነገረን በሁለቱ መሃል ቅጣቱንም እየፈራን በራህመቱ በእዝነቱም ተስፋ ያደረግን ህይወታችንን በሁለቱ መሃል ልናመላልስ የተነገረ ሐዲስ ነው